የሆነ የሶስት ማዕዘን ሎጎ እና ብርሃን ፍንጥቅጣቂ ያለው ነበረ ሎጎ አይን ያለበት እና ግራ ገባኝ። በምንም የተጻፈ ነገር የለም። የታይትሉ ከላይ ምን ይላል? 10 ሰዓት አካባቢ ላይ 15 ሺህ ብር አካውንቴ ላይ ገባ። ሰማያዊ ገጽ ነው ከላዩ ከኢሉሚናንቲ ይላል መጽሐፉ። ደነገጥኩ እና ከፊት ለፊት ልክ ስትሄድ ቤት ውስጥ መስቀል ተዘግዝቋል። በቀጣይ ህግጋቶች አሉ፣ እነሱን የምትፈጽም ከሆነ 500 ሺህ ብር ክፍያ ይገባልሃል ነበር ያለኝ። ሰላም ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? እንኳን ወደ ጨዋታ በሰላም መጣችሁ። ከጓዳ 6ኛ ክፍል ዛሬ ዘላችሁ ቀርበናል። በዛሬ ፕሮግራማችን እንደተለመደው አንድ ባለ ታሪክ ይዤላችሁ ቀርብ ያለው። የዛሬው ባለ ታሪካችን ከዚህ በፊት ከቀረብናቸው ታሪኮች ለየት ያለ ታሪክ ይዞልን ቀርቧል። የምንድነው? በጥቅም አታለውኝ የኢሉሚናንቲ ማህበር ውስጥ ከተቱኝ፣ በከዚህ ማህበር ውስጥ መውጣት አልቻልኩም እና የተለያዩ ዛቻዎች፣ ማስፈራሪያዎችና በውስጤም ጭንቀት በጣም የተሰማኝ ስለሆነ እንዴት ነው ከዚህ ጭንቀት ልወጣ የምችለው ብሎ ወደኛ መጥቶ እኛ ደግሞ ለእናንተ ይዘንላችሁ ቀርበናል። ከሱ ያለፈበትን ታሪክ እንዴት ሊገባ እንደቻለ ሙሉ ታሪኩን የምንሰማ ይሆናል። ባለ ታሪኬ ወደ አዲስ ጨዋታ ስለመጣ በጣም አመሰግናለሁ። እንኳን ደህና ቆያችሁ። እሺ እንግዲህ ዛሬ ዘለን የቀረብከው ታሪክ በጥቅም አታለው ግን በጥቅም ተታለህ የኢሉሚናንቲ ማህበር ውስጥ እንደገባህና አሁን ደግሞ ከዛ ማህበር ውስጥ መውጣት እንዳልቻልክ ነው ዘለን የቀረብከው ታሪክና እንዴት ነው ይሄ ሊሆን የቻለው የሚለውን ከመጀመሪያው ጀምሮ የምትነግረን ይሆናል። በቅድሚያ ግን ከስምህ እንጀምርና ራስን አስተዋውቅ። እሺ አመሰግናለሁ። ስሜ ባይጠቀስ ደስ ይለኛል፣ ግን ለቃለ ምልልስ ወይም ደግሞ ለፕሮግራሙ ሲባል በስሜ መጀመሪያ ወይም ቢ ብለህ መጥራት ትችላለህ። ተወልጄ ያደግኩት አዳማ ቦሌ አካባቢ ነው። አሁንም የምኖረው አዲስ አበባ ከመጣሁ ቆይቻለሁ። አሁን ላይ ሰራተኛ ነህ? እየሰራን ያለው አይደል? አሁን ነው በተለያዩ መስሪያ ቤቶች ላይ በጥብቅና እየሰራሁ ይገኛለሁ። ኦኬ መልካም። እሺ ወደ ቀጥታ ወደ ዛሬ ዘለን ወደ ቀረብከው ጉዳይ ነው የምንሄደውና በጥቅም ተታለ የኢሉሚናንቲ ማህበር ውስጥ እንደገባ ነው ዘለን የቀረብከው ታሪክ። እንዴት ነው ወደዚህ የተገባው የሚለውን ከመጀመሪያው ጀምረህ እስቲ ምንድነው የሆነው? ከዛስ በኋላ መውጣትም እንዳልቻልክ ነው ያስረዳንና እንዴት ያም ሊያጋጥም እንደቻለ አስረዳን። አዎ የገባሁበትን ቀን አስታውሰዋለሁ። የሃይስኩል ተማሪ ያለው ነው። የዛሬ 7 አመት አካባቢ 12ኛ ክፍል ተማሪ ነበርኩ። በሰዓቱ ሶሻል ሚዲያ በጣም አክቲቭ ሆኜ ነው የምጠቀመው። ፌስቡክ ላይ በጣም ጊዜን ሰጥቼ ነበር የምሰራው እና የሆነ ጊዜ ላይ አስታውሳለሁ የልደት ሰሞን አካባቢ ነው። የዛ ሰሞን ላይ እንደ አጋጣሚ ማታ ላይ ነው ስገባ የሆነች ፈረንጅ አየኝ። ካትሪና ትባላለች። ፍሬንድ ሪኩዌስት ልካልኝ ነበረ። ፍሬንድ ሪኩዌስት እንደተቀበልኩኝ ሃይ ሚል ቴክስት ነው የገባልኝ። ኦንላይን ነበረች ሰዓቱ። ሃይ ብዬ መለስኩላት። እያወራን ብዙ ቀጠልን። የሞልዶቫ ዜግነት እንዳላት ሞልዶቫ ውስጥ እንደምትኖር ነገረችኝ። እኔም ከኢትዮጵያ እንደሆንኩ ነገርኳት። ስለ ኢትዮጵያ ብዙ ነገር ማውራት ጀመርን። ግን በዛ ጊዜ ስለ ኢትዮጵያ ብዙ ነገር በምናወራበት ሰዓት ላይ እኔ በቻልኩት አቅም ኢትዮጵያ ልገልጽላት እሞክራለሁ። ግን እሷ ከኔ በተሻለ መልክ ነው ስለ ኢትዮጵያ ስገልጽልኝ የነበረው። ከዛ በፊት ታወቁ ነበር? አላቃትም። ማውራት ከጀመረን ገና 2 ቀን 3 ቀናችን ነው። ስለ ኢትዮጵያ ቃላቶች፣ ባህሎች፣ የተለያዩ ነገሮች ላስረዳት ለገልጽላትና የተለያዩ ደግሞ ፒዲኤፎች ምናምን ልክላት ነበር። ግን እሷ ከኔ ተሽላ በጣም ብዙ ነገር ተነግረኝ ነበር ስለ ኢትዮጵያ የተለያዩ ነገሮች እና በጣም ይገርመኛል። እኛ ራሳችን ኢትዮጵያ ውስጥ ኖረን ስራ ስንሯሯጥ ባህላችንን ሳናቅ ፈረንጅ እዚህ ድረስ ያውቀዋል የሚል አመለካከት ነበር በሰዓቱ የነበረኝ። ከዛ በኋላ ማውራት ቀጠለን። ከዛ በኋላ በጣም ከምል በላይ ነው በጣም ብዙ ነገር ታውቃለች ስለ ኢትዮጵያና ጥያቄ ፈጠረብኝ። ኢትዮጵያ ዘመዶች አሉሽ ወይ አልኳት። ኢትዮጵያ የለኝም አለችኝ። መተሽ ታውቂያለሽ ወይ አልኳት። መታ አታውቅም። በስራም በምንም ምክንያት። እሺ የቅርብ እዛም የምታውቂያቸው ኢትዮጵያኖች አሉ ወይ አልኳት። ማንም እንደሌለ ነገረች። ታዲያ እንዴት ሊሆን ይችላል አልኳት። ኢትዮጵያ ውስጥ በተለያዩ የበጎ አድራጎት ድርጅቶችና የተለያዩ ማህበራት ጋር አብራ እንደምትሰራ ነበር የነገረችኝ በሰዓቱ። ያው ነው ደስ ይላል አልኳት። በጣም ቀጠለን። ሴትናዋ በጣም ደስ ይል ነበረ። በጣም ብዙ እናወራ ነበረ።
እና የሆነ በሰዓቱ የተከፋውበት ኑሮ እንደማንኛውም የኢትዮጵያ ወጣት የሆነ ሰዓት ላይ ላይፍ ጭልም የሚልበት ጊዜ አለ። እዛ ሰዓት ላይ ነበርኩኝ እና በጣም ታዝናናኝ ነበር። አይዞ ትለኛለች፣ ትረዳኝ ነበር እና ያ ነገር ለኔ በሰዓቱ በጣም ትልቅ ነገር ነው። እንዴት ነው በጭንቅ ጊዜ የምታገኘው ሰው ይባል የለ ምንም ነጭቱን እንጂ የሆነት መልካም ሴት ነበረች በሰዓቱ መስለኝ ታየች። ብዙ እናውራ ነበረ። ከዛ ኋላ የሆነ ሰው ስትቀራረበው የውስጥን ተናግረዋለህ። የውስጥ የተነጋገረን በላይፍ ደስተኛ ነው ያለች። እኔ አይደለሁ በቻልኩት አቅም ግን ቤተሰቤን ለማስደሰት እኖራለሁ። ካለውበት የድህነት ህይወት ለመውጣት በጣም ከፍቶኝ ነበረ። አይዞ ከጎን ነኝ፣ ኢትዮጵያ ማቃቸው ድርጅቶች አሉ፣ እነሱ ከጎን እንዲሆኑ አረጋለሁ ነበር ትለኝ የነበረው። እሺ በማለት ወደዚህ ህይወት እንድገባ የተለያዩ ማህበራት ጋር እንድገናኝ ኮንታክት ትልክልኛለች። ግን እኔ በሰዓቱ እሺ ብዬ ነው መቀበላት፣ አልደውልም። ምክንያቱም ተማሪ ነኝ። ከዛ ውጭ መጥቼ ፋሚሊ ጋር ነው እንትምለው ብዙ ጊዜን አልሰጠውም ለእንደዚህ አይነት ነገር። እሺ አረጋለሁ ምናምን እያልኩ ነበር መቀበላት። ምን ነበር የምትለው ነበር? ኢትዮጵያ ውስጥ በተለያዩ የበጎ አድራጎት ድርጅቶች እና እንዲህ የተቸገሩን በመርዳት ድጋፍ በማድረግ ወይም ደግሞ ህልም ያላቸው ወጣቶች አሉ። ህልም ያላቸው ወጣቶች ህልማቸውን እንዲያሳኩ ድጋፍ የሚያደርግ ቲም። አንተው ለምሳሌ ሀሳብ ካለክ ሀሳብን ወደ አካል አውርደ ለመተግበር የገንዘብ ድጋፍ ሊሆን ይችላል፣ የቁስ ድጋፍ ያረጉልሃል። እኔ ኮንታክት አረግልሃለሁ ነበር ያለች። በሰዓቱ ደስ አለኝ። ከዛ በኋላ ኮንታክት ሰጠችና የሆነ ጊዜ ላይ ደወልክ አለች። አልደወልኩም ይቅርታ ነው። ደውል እኔ በቃ እነሱን አሳውቂያቸዋለሁ እርዳታ ያረጉልሃል አለች። ደወልኩኝ፣ አልተነሳልኝም። ከዛ ድጋሚ ወደ ማታ አካባቢ ላይ ደወልኩ። ስደውል በተለቅ ያለ ወፈር ያለ ድምጽ፣ የትልቅ ሰው ድምጽ ስልኩን አነሳው። ጤና ይስጥልኝ አለኝ። ሰላም። ከዛ በኋላ ምን ልርዳ ምናምን ሲል ይሄን ማህበር ለመቀላቀል ፈልጌ ነው፣ እርዳታ እንድታረጉልኝ ስለምፈልግ ነው አልኩት። እሺ ኢሜል አካውንት ክፈትና በኢሜል አካውንት ፎርም እንልክልሃለን ነበር ያለኝ። ፎርም እሺ አልኩኝ፣ ተቀበልኩኝ። ከዛ በኋላ በጉግል አካውንት በኢሜል አካውንቴ ላኩልኝ ፎርሙን ሲልኩልኝ በሰዓቱ ትንሽ ግር ያለኝ ነገር ነበር። በተለያዩ ፊልሞች ላይ መጽሐፍቶች ላይ እና የተለያዩ ሃይማኖት ቦታዎች ላይ ሲባል የምሰማው በፊልሞች የምማየው የሆነ የሶስት ማዕዘን ሎጎ እና ብርሃን ፍንጥቅጣቂ ያለው ነበረ ሎጎ አይን ያለበት እና ግራ ገባኝ። በምንም የተጻፈ ነገር የለም። የታይትሉ ከላይ ምን ይላል? የታላቁ ማህበር ሚስጥር ይላል። ከዛ በኋላ ምን እንደሚል እንኳን አታውቀውም። በቃ ያንተን ጥያቄ ብቻ ነው ያለው ፎርሙ ላይ። ስም ማን ነው? ስንት አመት ነው? ህልም ምንድነው? ማድረግ እንደምትችል ታምናለህ ወይ? ራስህ ውስጥ የሚጠይቅ ጥያቄ አለ። እሱን ነው የሚሰጥህ። ከዛ በኋላ አዎ እሱን ፎርሞች ሞላውኝ። ምን ይላል ከስር? ማረጋገጫ የሚል ቦክስ አለች። ወስነዋል ወይ አይነት ነገር ማለት ነው። ያንን በሰዓቱ በቃ እኔ ካትሪናም እንዳለች በቃ እኔ መልካም ማህበር ነበር መስሎ ታየኝና ምንም ሎጎ ጥያቄ ቢፈጥርብኝ ለመወሰን አልከበደኝም። አዎ ብዬ ነው የሞላሁት። ሞልቼ ቬሪፋይ ያረኩላችሁ ላኩላችሁ ለነሱ። አልመለሱልኝም። እኔ የምጠብቀው ብሩ ነው። ፎርሙ እንደሞላው ብር ይልካሉ የሚል ወሬ ነበር የነገረችኝ በሰዓቱ። የመጀመሪያውን ፎርም ስሞላ መቋቋሚያ ሰውየውም ነግሮኛል፣ እሷም ነግራኛለች 15,000 ብር እንደሚሰጡኝ ነግሮኝ ነበር። ልክ ፎርሙን ሞልተ ከጨረስክ በኋላ ፎርም እንደሞላው የመጀመሪያ ክፍያ እርዳታ ስራ ስትንቀሳቀስ ነው በመጀመሪያ ክፍያ አይተው ሁለተኛ በጀት የሚለቁልን ያለች እና ፎርሙን ሞልቼ ላኩላችሁ። አስተውሳለሁ ሐሙስ ዕለት አካባቢ ነበር። ሐሙስ ዕለት ላኩላችሁ ወደ ጠዋት አካባቢ ላይ ወደ 10 ሰዓት አካባቢ ላይ ማንም አልደወለልኝም። እኔ ዝም ብዬ ነው ላኩላችሁ። አካውንቴን ሞልቻለሁ ፎርሙ ላይ 10 ሰዓት አካባቢ ላይ 15,000 ብር አካውንቴ ላይ ገባ። በሰዓቱ ደስ አለኝ። ማንም እንደማይልክልኝ አውቀዋለሁ ከነሱ ውጭ።
በጣም ደስ አለኝ። ገንዘቡን ማድረግ ያለብኝ ነገር ነው የወሰንኩት በሰዓቱ። አባቴን በጣም ነው የምወደው። አባቴ በጣም ለፍቶብኛል እኔ ላይ እንደነገርኩ ነው። አባቴ እኔን ለማሳደግ ሲል ከመንግስት መስሪያ ቤት ተባሮ እኔን ለማሳደግ ግንበኛ ሆኗል። ፋሚሊያችንን ለማስተዳደር በጣም ብዙ ዋጋ ከፍሏል ከምል በላይ ነው አባቴ። እና ቢያንስ እኔ ህይወት ምስቅልቅል ብትለብኝም አባቴን አንድ ቀን ፊቱ ላይ ደስታ ፈገግ ብሎ በእኔ አይቼው በሞት እኔ ምንም አይመስለኝም ነበር እምለው። እና የመጀመሪያዋን 15 ሺህ ብር እንደላኩልኝ በ5 ሺህ ብሩ ለአባቴ ልብስና የቤት አስቤዛ ነበር የገዛውበት። ምክንያቱም በመጀመሪያው ብር ነው አንተ ስትንቀሳቀስ አይተነ ሁለተኛውን በጀት ትሰጣለህ ያለኝ። እሺ ብዬ በ5 ሺህ ብሩ ለቤተሰብ የተወሰነ ነገር አረኩኝ። ከ10 ሺህ ብሩን እያሰብኩ ነበር ምን ልጀምርበት። እኔ በቃ እንደ ግልጽ ማህበር ነበር የመሰለኝ። እርዳታ ድርጅቶች ኢትዮጵያ ውስጥ እንዳሉ እንደነ ፕላምና የተቸገሩን የሚረዳ ማህበር ነበር የመሰለኝ። 10 ሺህ ብሩን ኢንቨስት ለማድረግ እያሰብኩኝ ከሳምንት በኋላ ስልክ ተደወለልኝ። አቤት ስል ያው የትልቅ ሰው ድምጽ ነው፣ ወፈር ያለ ነው። ያው ሰውዬ ይመስለኛል። አነሳው። እንዴት ነህ አለኝ። እኔም እግዚአብሔር ይመስገን አልኩት። እግዚአብሔር ይመስገን ስለው ሰውየው ማህበራችን ከሃይማኖት ነጻ ነው፣ ስለዚህ ማንኛውንም የሃይማኖት ስምና የአማልክት ስም እዚህ ስፍራ ላይ መጥቀስ አይቻልም፣ እሱን ተስማምተ ነው መግባት ያለብህ፣ እስካልወሰንክ ድረስ እንደዚህ አይነት ነገር ዋጋ ያስከፍላል አለኝ። የፈጣሪን ስም ስላነሳህ ማለት ነው? የፈጣሪን ስም ስላነሳኝ፣ እግዚአብሔርን ስም ስላነሳኝ ማለት። ቅድም ስትነግረኝ የመጀመሪያው የሰጡ 15 ሺህ ብር ያንን ብር ከሰጡህ በኋላ ያንን ብር እንዴት እንደምትቀሳቀስበት አይተው ቀጣይ በጀት እንደሚለቁልህ አይነት ነው ሀሳባቸው አይደል? አዎ እንደዛ ነው ያለኝ። በመጀመሪያ 15 ሺህ ብር ተንቀሳቅሰ ውጤትን ስናይ ነው ቀጣይ በጀት ይለቀልናል፣ ቀጣይ በጀት ምን ለቀልልን ያሉኝ። የሆነ ቢዝነስም ከጀመርክ ቢዝነስን ለማቀላጠፍ ነው። ቢዝነስ ብር ከፈለክ ከዚህ በኋላ አጃመርን ካዩ በኋላ ብር የሚሰጡ ይሆናል እንደማለት ይመስለኛል። እንደዛ ብለው ነው ለኔ ነገሩኝ። ከዛስ ግን በዛ ብር ምን ልጀምር ምን እንዳረግ ምንም አልነገረኝም። ምክንያቱም ካትሪና ስነግረኝ ህልምን ተነግራቸዋለህ፣ ህልምን ማስፈጸሚያ ብር ይሰጣዋል ያለች። እዚህ ጋር ምንም አልጠየቁኝም። ስራ ቢሆን ተስማምተ ብር ይከፈላል ዲል አድርገ ነው። እርዳታ ደግሞ ከሆነ አላ ምንም እንትን ሳትባል። እዚህ ጋር ግን ከመሬት ተነስቶ ነው መጥቶ ስሜን ለጠየቁኝ፣ ፎርሙላ ኩልኝ፣ ቀጥታ ነው ብሩ ይገባልኝ 15 ሺህ ብር። ግራ ገባኝ፣ አሰብኩኝ በደንብ። ግን በቃ ካትሪና መልካም ሰው ነች የሚል አመለካከት ነበር በውስጤ የነበረው። ያን ለማድረግ ብዙም አልከበደኝም። ምክንያቱም የልጅቷ ዋህነትና መልካምነት ነው ይሄን ሁላ እንዳረገ ነው። ብሩ ምጄሌ ሲገባ በቃ እቺ ሴት መልካም ነች ብዬ ነበር ያሰብኩት። ከዛ በኋላ ከሳምንት በኋላ ደወለልኝ። እንዳልኩ ሰውየው የፈጣሪን ስም እዚህ ስፍራ ላይ ማንሳት አትችልም፣ የእርዳታ ማዕከል ስለሆነ ይሄ ከሃይማኖት ነጻ ነው፣ ሁሉንም ሰው ያካተተ ነው፣ ስለዚህ እንትን ማለት አትችልም አለኝ። በሰዓቱ ቢከብደኝም ብሩ በጣም ስለሚያስፈልገኝ ምንም ማለት አልቻልኩም። እሺ ነው ያልኩት። እኔ በመልካም ሀሳብ ነበር ያሰብኩት። እሺ ብዬ ተቀበልኩኝ። እዛላ ያለኝን አስተውሰዋለሁ። ወደ ማህበራችን መጣ። ዋና ፎርም አለ በአካል መጣ የሚሞላ፣ እሱን መጣ መሙላት ይጠበቅብሃል አለኝ። ያንን ፎርም እንዴት ነው መሞላው ብዬ ነበር በሰዓቱ የጠየቅኩት። ያንን ፎርም እንዴት ነው መሞላው ብዬ ስጠይቀው እኛ ኦፊሳችን ትመጣለህ፣ እዛ መጣ እኛ ነን እናስሞላ፣ ቅዳሜ 12 ሰዓት ላይ ፒያሳ አምፒር አካባቢ እንገናኛለን። በሰዓቱ እኔ እንዳልኩ አዲስ አበባ የገባሁበት ሰሞን ነው፣ ሃይስኩል ነው እዚህ ነው የጀመርኩት። ከዛ አምፒርን አላቆም ስለው ፒያሳ ብለና አለኝ። ፒያሳ ብለና ሲለኝ 4 ኪሎ ወረድኩኝ። ከ4 ኪሎ ፒያሳን ታክሲ ይዤ አስተውሳለሁ ወርቅ ቤቶች መደዳ ጋር ነበር የወረድኩት። እንዲህ ወርቅ ቤት ብቻ የሚሸጥበት አለ፣ ወርቅ ብቻ የሚሸጥበት እዛ ጋር ነበር ታክሲው ያወረደኝ። ፒያሳ መሀል ጋር ያወረደኝ ስለው እዛ ጋር አወረደኝ። እዛ ጋር ሆኜ ደወልኩለት።
እየመጣን ነው ጠብቀና ላይ እዛው ቆምኩኝ እዛው ቆሜ ወርቅ ቤቱ ጋር 12 ተኩል ነበር የወረድኩት ማታ እዛው እንደቆምኩኝ አንድ ከሩብ ላይ እነሱ መጡ ምሽት አንድ ከሩብ ላይ ማለት ነው የመጡት በኤክስኪዩቲቭ ነው ከዛ ሁለት ጥቁር ሱፍ ያረጉ ሙሉ ጥቁር ሸሚዝ ጥቁር ሱፍ ጥቁር ከረባት በቀይ እዚች ጋር የምትደረግ በሷ ነበር አድርገው የመጡት ከዛ ላይ ምንም አልመሰሉኝም ባለሀብት ነው የመሰሉኝ በሰዓቱ ኤክስኪዩቲቭ ነው ናገባ አሉኝ አስገቡኝ እንዴት ነው አሉኝ እግዚአብሔር ይመስገን አልኳቸው እንዴት ነው አሉኝ እግዚአብሔር ይመስገን አልኳቸው ይሄን ነገር መተው አለብህ ማህበራችን ውስጥ እስከገባ ድረስ ብዙ እቅድ ያፈርስብሃል ዋጋ ልትከፍል ትችላለህ አሉኝ እሺ ይቅርታ አድርጉልኝ አልኩኝ ገባሁኝ ይዘውኝ ሄዱ አይ ቲንክ አስተውሳለሁ በጣም ብዙ ጭፈራ ቤቶችና ሴተኛ ዳሪዎች የበዙበት ሰፈር ነው ይዘውኝ የገቡት እሱን ካለፈን በኋላ የሆነ ጨለማ መንደር ነበር እዛ ነው ይዘውኝ የገቡት እዛ ይዘውኝ ገቡ በጣም የሚያምር ትልቅ ቤት ነው በጣም ጨለማ ነበር እኔ ከገባው በኋላ ነው የግቢው መብራት ሲበራ ያየሁት ምኑ ጋር ቅያሱ እንደሆነ እንኳን አላወቅኩም ነበር ይዘውኝ ገቡ ሁለቱ ሽማግሌዎች እኔ ሶፋ ላይ ካስቀመጡኝ በኋላ ወደ ላይ ነው የወጡት ወደ ላይኛው ፎቅ ክፍል ማለት ነው ቤቱ እንዳለ ወደ 7 ሰው 6 ሰው ሙሉ ጥቁር ሱፍ ነው ያደረገው እንደነሱ አይነት ተመሳሳይ ጥቁር ኮት ጥቁር ሸሚዝ ጥቁር ከረባት ቀይ እዚሽ ጋር የምትደረገው ሪባን አይነት ነገር እሱ ነበር ያደረጉት በሰዓቱ ጥያቄ ቢፈጥርብኝም ለምን ይውላ ሰው ጥቁር ሊለብስ ይችላል የሚል ጥያቄ ፈጥሮብኝ ነበር እኔ ምንም ግራ ይሆናል ግራ የሚገባ ሰዓት እንደዚህ አይነት ህይወት ውስጥ ነበር የገባሁትና እኔ ከልጅነቴ ጀምሮ ቤተክርስቲያን ውስጥ ነው ያደግኩት የሰንበት ትምህርት ቤት ተማሪ ነበርኩ እና እኔ ቤተክርስቲያን ውስጥ እኔ ከጸባይ የሌለኝ ልጅ ነበርኩ በጣም ረባሽ የሚባል ልጅ ነበርኩ ደፋር የሚባል ልጅ ነበርኩና ቤተክርስቲያን ቅዱስ ስፍራ ላይ እንኳን ደፋርና ረባሽ የነበርኩ ልጅ እዛ ቤት ግልብ ይወረደ በጣም ፈሮኝ ነፍሴ ተጨነቀች እስከምወጣ ድረስ አልቻልኩም ነበር ሰዎቹ ቆዩ አሁንም በጣም ልቤ እንዳልኩ ተጨንቃለች ሰዎቹ በጣም ያስፈራሉ ሸሚዝ ነው ያረጉት ወደ 3 ነው 4 ሰው ግብብሮች ናቸው እንደ ጋርድ አይነቶች ናቸውና በጣም ይጨንቃል ቤቱ ውስጡ ያምራል በጣም ግን እንዴት ነው ልብ ዜሮ ሆኖ ቢያቃል በጣም ተጨንቀ በቃ በሰዓቱ የተሰማኝ ስሜት እንደዛ ነበር አልቻልኩም ከዛው አላ ቆዩ 15 ደቂቃ 3 ወረቀት ይዘውልኝ መጡ እነዛ ሰዎች ይሄን ሙላ አሉ እሺ ብዬ ተቀበልኩኝ አሁንም የመጀመሪያው ወረቀት ሳየው በኢሜል ላኩልኝ ፎርም አለ የመጀመሪያው ገጽ እሱ ነው ደግሜ ነው የሞላሁት እሱን ደግሜ ከሞላው በኋላ ሁለተኛው ላይ ሌላ ነው ያመጡልኝ እዚህ ላይ ደግሞ ማረጋገጫ ነው ሁለተኛው ምን አነሳሳ ማህበራችንን ለመቀላቀል ይላል እዛ ሳለ ህልምን ተናገራል ከዛ የምትፈልገውን ነገር እነሱ ካቀረቡልህ አንተ ለማድረግ ምን ያህል ፍቃደኛ መሆንን ውሳኔን ታረጋግጥላቸዋለህ ገብቷል እነዚህ ፎርሞችን ከሞላ በኋላ ከስር ምን ይላል በማህበራችን ወይም ደግሞ በማህበራችን ፍቃደኛ ሆነ እስከገባ ድረስ እኛ በታማኝነት ላንተ የገባነውን ቃል እንፈጽማለን ይላል ማለት ነው ከስር ምን ይላል እነዚህ ይሄን ካለ በኋላ የተለያዩ ምስሎች አሉ የብር አለ የቤት አለ እና የተለያዩ ወርቆች ሁሉም አለ ብር ወርቅ 4 ነገር ነው ያዩት ብር ወርቅ ቤት እና መኪና እነዚህ አሉና ለህልም ማስፈጸሚያ በመሆናችን ደስተኛ ነን ይላል ከስር ማለት ነው እና በጣም ነበር ደስ ያለኝ በሰዓቱ ህልሜ ሊሳካ ምንም ተጨንቄም ቢሆን ግን ቢያንስ ህልሜ ሊሳካ ነው ገብቷል እኔ እንኳን እየተደሰትኩ ባይሆን እንደነገርኩ አባቴ አንድ ቀን ፈገግ ብሎ ባይ በጣም ደስ ይለኛል አባቴ ማለት
ነይስ አባቴ ማለት ለኔ ከምልህ በላይ እናቴ ታማ አልጋ ላይ በነበረችበት ሰዓት እኔ ኤሌመንተሪ ተማሪ ነበር። ምንም ማድረግ አልችልም። አባቴ ከመንግስት መስሪያ ቤት ተባሮ ኃላፊ ነበረ ሰው እታች ወርዶ ነበር ቀን ስራ ሲሰራ ነበር መሀል ናዝሬት ላይ እና ያን የከፈለልኝን ዋጋ አውቀዋለሁ። እስቲል እናቴን እያስተማመ ነው የሚገኘው። እኔ በተወሰነ መልኩ በደግፍም በትንሽ መልኩ ግን እስካሁን ድረስ ሁለታችንንም ተሸክሞ ያለው እሱ ነው እና እሱን ቢያንስ አንድ ቀን ፊቱ ላይ ፈገግታ ማየት እፈልግ ስለነበር በሰዓቱ ያንንም ያህል ብር ሲያቀርቡልኝ ደስ ነው ያለኝ እና የመጀመሪያውን 15000 ወስደ አሁን አባልነታችንን ወስደ በቀጣይ ህግጋቶች አሉ እነሱን የምትፈጽም ከሆነ 500000 ብር ክፍያ ይገባልሃል ነበር ያለኝ። በጣም ደስ አለኝ። የሆነት ከምል በላይ ህይወቴ ተጨንቃለች ግን አባቴ ደስ ሊለው እንደሚችል አሰብኩኝ። ደስ አለኝ። ፎርሙን ሞላውኝ። ከዛ በኋላ ስመለስ ትንሽ ካርቶን ነች ቢጫ ካርቶን ነች አምጥተው ሰጡኝ። ሳየው ውስጡ የተለያዩ የአንገት ሀብሎች የእጅ ሰዓቶች ምናምን ያሉት እና አሁን እነሱ ሰዓቶች ምን መሰል አሁን ላይ ወጣቱ እንደ ጌጥ እንደ እንትና የሚጠቀማቸው የተለያዩ ብራንዶች አሉ። አሁን ለምሳሌ 3 ማዕዘን ያለው የአንገት ሀብል አይን ያለው የእጅ ሰዓት እና የተለያዩ የነሱ ህትመት የታተመባቸው ልብሶች ምክንያቱም ለነሱ ምልክት ናቸው እነዚህ። ያ ልብስ ለብሻውን እኔ ከተማ ላይ ስወጣ ሌላ የነሱ ማህበርተኛ ወይም ደግሞ የነሱ አባል ካለ ያቀኛል ማለት ነው። እንደ ምልክት ነው መግባቢያቸው ነው። ገብቷል። ግን ይሄ ሁሉ ሲሆን አንተም የአባልነት ፎርሙንም ስትሞላ የኢሉሚናንቲ ማህበር እንደሆነ አውቀህ ነው ወይስ መጀመሪያ ውጭ ጓደኛ ካትሪና የምትባለው ጓደኛ እንደነገረች የእርዳታ ማህበር እንደሆነ መስሎህ ነው እስካሁን አብራቸው የዘለከው? ኖ እንደነገርኩ ነው። ፎርሙን ስሞላው ሎጎ ነች ጥያቄ ፈጥሮብኛል እና ይሄን ደግሞ ሲሰጡኝ ያሳመኑኝ በምን መሰለ ማህበራችንን ፈንዱን ያደርግልሃል ግን አንተ በማህበራችን ደስተኛ መሆንህን እንደ ፕሮሞሽን ነው የሚያሰሩ። ገብቷል። እንዴት ነው ሴልስ ላይ ሲሰራ አንተ ካምፓኒና የምታስተዋውቀው ይር እንደዛ ነው። አንተም በመሰራቸው ስራዎች ካምፓኒ ማስተዋወቅ አለበት። ይሄን ስራ አላሉኝም። እነዚህ ልብሶቻችን ናቸው በቃ አላ የሆነ ካምፓኒ አለ። ለምሳሌ ልጅ ያለው አክስቴ ጋር መጣ ነበር አዲስ አበባ። እዛ ሰዓት ላይ የአክስቴ ልጅ ፕላን የሚል ድርጅት ይረዳ ነበር እና ያ ድርጅት ቦርሳ ምናን ሲሰጣቸው ካየ ቦርሳ ላይ ፕላን የሚል ሎጎ ደብተር ላይ ወይ ስክሪፕቶ ላይ ወይ ኳሱ ላይ ፕላን የሚል ይመታበታል። ገብቷል። እኔ በዛ ሰዓት እንደዛ ነው ያሰብኩት እና እነዚህ ነው የምትጠቀመው ምናምን ሲሉኝ እኔ በቃ እንደ ቁሳቁስ ድጋፍ ነበር የመሰለኝና እሺ ብዬ ወሰድኩኝ ተጠቀምኩኝ። እሱን ነው የምለብሰው ደግሞ በጣም ብዙ ነገር ግን አውቃል ማለት የኢሉሚናንቲ ማህበሩ የኢሉሚናንቲ እንደሆነ አውቀ ነበር ማለት ነው? ነው አላወቅኩ። ኢሉሚናንቲ ማህበሩን ካወቅ ሎጋቸው ጥያቄ ፈጥሮብኛል። እኔ ጠርጥሬያለሁ። ምናልባት እዛ እንደዚህ አድርግ የሚሉን ሰዎችም ደግሞ ካትሪናንም ለመጠየቅ አልሞከርክም? አልመለሱልኝም። ካትሪናን ስጠይቃት የበጎ ፍቃድ ማህበር እንደሆነ ከሃይማኖት ነፃ እንደሆነ እና ሃይማኖታዊ አመለካከት ማራመድ እንደማትችል ነበር የገለጹልኝ። ግን በሰዓቱ ጥያቄ ፈጥሮብኛል እንዳልኩ የመጀመሪያ ቀን ነው ጥያቄ ተፈጠረብኝ። ገብቷል። እኔ ሰንበት ልጅ ነኝ፣ የሰንበት ተማሪ ነኝ። ገብርኤል ነው እኔ ቅዱስ ገብርኤል ቤተክርስቲያን ነው ሰንበት ስማር ያደኩት እና ይሄ ነገር ብዙ ጥያቄ ፈጥሮብኝ ነበር። ግን በቃ አላ ለቤተሰብ ደስታ ስትል እርግጠኛ ሳትሆን መገባበትን እንደዚህ ይዋለለ በዛ ሰዓት ላይ እንደዚህ አይነት ስሜት ይሰማኝ ነበር። እዛ ላይ ነበርኩኝ። ከዛ ላይ ያንጌጣጌጥ ሰጡኝ ምናምን። ከዛ ኋላ ወጣሁኝ። በጣም ስወጣ እንዴት ነው ነፍስ ቀለል ይሌለ እረፍት የተሰማኝ ያለ መሰለኝ። አወጡኝና 4 ኪሎ ጋር ጣሉኝ። 4 ኪሎ ቱሪስት ሆቴል አካባቢ እሱን አውቀው ነበር። 4 ኪሎ ቱሪስት ሆቴል አካባቢ ጣሉኝ።
የሰጡኝን ልብስና ጌጣጌጦች ይዤ ወደ ቤት ሄድኩኝ። ከዛ ላይ በተፈጥሮ በጣም ብዙ ሰው ቀይ ነው ይለኝ ስለነበረ ጥቁር ልብስ ነው በብዛት የሰጡኝ። ጥቁር ስጠቀም ምናምን በጣም ሰው ያምራል አለባበስ ይሉኝ ነበረ። የነሱ የሰጡኝን አለባበስ ጌጣጌጦች ምናምን ነበር የምጠቀመው። በጣም ብዙ አለባበስ ያምራል ይለኛል። አለባበስ የተቀየረ ከዛ በኋላ ልብሶችና ጌጣጌጦች ነበር የሰጡኝ። ዘመናዊነትን ማራመድ ነበር የመሰለኝ በሰዓቱ። አሪፍ የውጭ ሀገር ልብሶችን እየለበስኩ እንደሆነ ነበር ማቀው። ከዛ በኋላ ድጋሚ የሆነ ወጣት ልጅ ነው ደወለልኝ። የተለያዩ መጽሐፍቶች አሉ እነሱን ተወስዳለህ አለኝ። እሺ ብዬ ሄድኩኝ። አሁንም ሄድኩት የት ነው? ቀጥታ ቤቱን አላውቀውም። ማታ ነው የሚቀጥሩ ኦልሞስት 1 ሰዓት በኋላ እዛው ጋር ሄድኩኝ። ወርቅ ቤቶቹ ጋር በሃይሉክስ ነው የመጡት። በሃይሉክስ መኪና መጡ። እቺ ጂፎርድ ያወቃት ቴድሮ አይነቷ በሷ ነበር የመጡት። ገባውኝ። ወጣቶች ናቸው እነዚህ። ጥቁር ሁዲ ነው ያደረጉት። ሄድኩኝ። እዛው ቦታ ነው ወሰዱኝ። አሁን እየገባ ይመጣ ለምን በምሽት ሊመጡ እንደቻሉ ቤቱን እንዳይፈልጉ በጣም ጨለማ ነው፣ የሚከብድ ስፍራ ነውና እዚህ ስፍራ የምመጣው ካሁን በኋላ ለመጨረሻ ጊዜ ነው አሉኝ። ደስ አለኝ። ከዛ የተለያዩ መጽሐፍቶች አመጡልኝ። አምጥተው ይሄን መጽሐፍ ማንበብ አለብህ፣ ይሄን አንብበ ራስን ሙሉ ስታረግ ነው ወደ ቀጣይ እርምጃ አብረን ካንተ ጋር ልንሰራ የምንችለው፣ ቀጣይም በጀት ልታገኝ የምንችለው ከዛ በኋላ ነው አሉኝ። እሺ አልኩኝ። መጽሐፍ ተሰጡኝ። መጽሐፉን ሲሰጡኝ ጥያቄ ፈጠረብኝ። ሰማያዊ ገጽ ነው ከላዩ ከኢሉሚናንቲ ይላል መጽሐፉ። ደነገጥኩ በቃ። ምክንያቱም የጠረጠርኩት ነው እውነት ሆኖ ያገኘሁት። ኢሉሚናንቲ ሲል አላወኩም ምን ማለት ነው አለ። የኢሉሚናንቲ ማህበርተኛ ነህ ካሁን በኋላ ይህን መጽሐፍ አንብበ ራስን የኢሉሚናንቲ ተከታይ ሃይማኖትን ሁሌ ታመሰግናለህ። ሁሌ በዚህ አምላክን ስታመሰግን በዚህ ነው። አምላክ ሉሲፈርን የምታመሰግነው በዚህ ነው። አምላክን ሉሲፈርን የምታመሰግነው በዚህ ነው። ማድረግ ያለብን ነገር የሚነግርህ ይሄ መጽሐፍ ነው። የህይወትን መንገድ የምትመራበትን እያንዳንዷን እርምጃ የምታውቀው በዚህ መጽሐፍ ነው። ከዚህ መጽሐፍ ውጭ መውጣት አትችልም። ይህን መጽሐፍ ለ1 ሳምንት አንብበው። ካነበብኩ በኋላ ነው እያንዳንዱን እርምጃ በዚህ ማድረግ ያለብህ አለኝ። ከዛ በኋላ ነው ቀጣይ እርምጃ የምንገባው ሲሉኝ እሺ አልኩኝ። መጽሐፉን ሰጡኝ። ምክንያቱም ብደነግጥም የጠረጠርኩት ነገር ነው። ብሩን ፈልጌ እንደገባው ይታወቃል። ገባውኝ። ስለዚህ አምነ ተቀበልክ ማለት ነው የኢሉሚናንቲ ሞር አምነ ሳይሆን ነገርኩ። በሰዓቱ ብሩ በጣም ያስፈልገኝ ነበር። ከዛ በኋላ ቤት ወሰድኩት መጽሐፉ። እኔም ጥያቄ የፈጠረብኝ ምንድነው ሁለተኛ ላይ ሲያስፈርሙ የመጀመሪያውን ሲያስፈርሙ የሆነ ፕሮጀክትን ማስጀመሪያ ብለው ነበር ሰጡክ። ለሁለተኛ አስፈርም ግን በአካል ሄደ ነው የፈረምከውና ያዋዋሉም ውልም ከሆነ ከዛ በኋላ ምንድነው ያደረጉልህ ወይም ደግሞ ምን አድርግ ነው ያሉ ጥያቄም አቅርበውልህ ከሆነ ማለት ነው። ሁለተኛ ላይ ምን መሰለ አምጥተው ሲያስፈርሙኝ ማረጋገጫ ነው እዛ ጋር በኢሜል ላይ ሞላውት። ያን በኢሜል ላይ ሞላውትን ፎርም ነው በአካል ያመጡልኝ። ገብቷል። ያ የአባልነት ፎርም ነው። አባል ነው። ያንን ከሰጡኝ በኋላ እነሱ ምን አረጉኝ? እነዛን ያልኩ ጌጣጌጦች ሰጡኝ። እንደ ግምገማ ነው። ገብቷል። እነዛን ነገሮች እንደማረግ እና እንደማላረግ እንደምቀበልና እንደማልቀበል የሚለው ነው መሰለኝ በሰዓቱ እነሱ ያሰቡት። የራሳቸው መመልመያ ሐሳብ አላቸው። እኔ ምንም አልመሰለኝም። ወስጃ አረኩት። ሶስተኛ ላይ ስመጣ ያን ነገር መጽሐፉን ሲሰጡኝ የጠረጠርኩት ነገር ነው የሆነው። ገብቷል። ብዙ ግር ሊለኝ አልቻለምና መጽሐፉን ወሰድኩኝ። እቤት በተረጋጋሚ 1 ሳምንታትን አነበብኩኝ። ጸሎታቸውም እንደሚል ማረግ የሚፈልጉትን ነገር ምናል እና መጽሐፉ ላይ ያለው በጣም የክፋት ሐሳብ ነው። በቃ ገብቷል። ይሄ በቴክኖሎጂ መልክ ባለባበስ ወጣቱ ሳያቆም ያረጋቸው ነገሮች አሉ። እነሱ እንዳለ ሳስበው የነሱ ሐሳቦች ናቸው። እነሱ አስበው ነው የሚያረጉት። ወጣቱ ባለማወቃውን የሚያረጋቸው ነገሮች ማለት ነው። እና በሰዓቱ ባዝንም ምንም ማረግ አልቻልኩም። እኔም የገባውበት ህይወት በመሆኑ ከዛ በኋላ ለ1 ሳምንት ያን መጽሐፍ ማንበብ ጀመርኩኝ። ከዛ በኋላ ተደወለልኝ። አሁን በስልክ ነው ትእዛዝ የሚሰጥ።
አቤት አልኩኝ። መጽሐፉ እንደጨረስኩ ጠይቁኝ። አዎ አልኳቸው። ከዛ በዛ ለአንድ ሳምንት ያህል እንደቆየውና ያንን እያረኩ እንደቆየው ፕራክቲስ ያረኩ ነገርኳቸው። ከዛ በኋላ እሺ አሁን ወደ አምልኮ ስፍራ አለን ወደዛ ትሄዳለህ አሉ። አምልኮ ስፍራ ሲሉኝ እኔ ሰይጣን እንደሚያመልኩ አውቃለሁ። አወኩኝ ሰይጣን እንደሚያመልኩ አወኩኝ። ያን መጽሐፍ እኔ ሳቀው የሰይጣን አምልኮ እንደሆነ ነው የማውቀውና እኔ ከልጅነቴ ጀምሮ የማውቀው ጥንቆላ ቤት ምናምን ሲባል ነበር የሚመስለኝ። ግን ቀጥሮኝ የወሰዱኝ ቦታ እንደዚህ ነው ቦታ አልነበረም። የጥንቆላ አይነት ኢትዮጵያ ላይ እንደምታውቀው ምናምን አይደለም። ትልቅ የሚያምር ቪላ ቤት ነው። ሁሉም ጥቁር አርጓል እና ከፊት ለፊት ልክ ስትሄድ ቤት ውስጥ መስቀል ተዘግዝቋል። መስቀል ተዘግዝቆ ጥቁር ቀሚስ ባለ 3 ማዕዘን ኮፍያ የደፉ ሰዎች አሉ። ፊታቸው አይታይም። ቆሞ መጽሐፉን እንደዚህ ይዘው የሆነ ነገር ነው የሚያወሩት። አይገባም ላንተ አዲስ ቆንክ ያንን ነገር ነው የሚያወሩት። አንተ ቁጭ ብለህ እግርህን እንዲያርገ ተንበረክክና እንዲህ ብለህ ነው የምትሰማው። ገብቷል? እነሱ ይላሉ። ከዛ በኋላ ጥቁር ቀሚስ አመጡልኝ ኖርማል ረጅም። ከዛ በኋላ ኖርማል የሆነ ቀይ ነገር ነው እንዲህ ወርቅማ ነገር እንዲህ ያለው ዳርዳሩ ላይ አመጡልኝ። እሱን አረኩኝ። እሱን አርጌ አብረ በላሉኝ። አብሬ ያልኩኝ ምናምን። ከዛ አትተያይም ቀሚስ ካረኩ በኋላ እኔ ኋላ ነበር የገባሁት። ያን ነገር ካረኩ በኋላ ተነሳሁኝ። በኋላ በርጋ ነበር ያልኩት። በጣም እየጨነቀኝ ነበር ያልኩት። ልክ ተነስቼ ልክ ስወጣ እኔ በሰዓቱ ያልጠበቅኳቸው በጣም ብዙ ሰዎች ነበር ያየሁት። ስለምን መሰለ አሁን ህዝብ የሚያውቃቸው የተለያዩ አርቲስቶች ወይም ዘፋኞች የሚባሉ ያለፉ የሆኑ የምታውቃቸው ባለስልጣን ተብለው የምታውቃቸው ያለፉ ባለስልጣናቶች አሉ። እነዛ ሰዎች ነበሩ የተዛ ማህበር ውስጥ ማለት ነው። እዛ ማህበር ውስጥ አምልኮ ሂደቱ ላይ ማለት ነው ያለፈው መንግስት ማህበርተኞች ነበሩ ማለት ነው። አርቲስቶች፣ ዘፋኞች ነበሩ፣ የተለያዩ ሰዓሊዎች ነበሩ እኛ በቲቪ የምናውቃቸው እና ልክ ሲያዩኝ በጣም ደነገጥኩኝ። ምክንያቱም እኔ ቲቪ ላይ ሳያቸው ወይም ደግሞ የተለያዩ የዘፈን ስራዎች ላይ ሳያቸው እንደዚህ አይመስሉኝም ነበር። ሳያቸው ለኔ አዲስ ነው የሆነብኝ፣ እንግዳ ነው ሁሉ ነገር የሆነብኝ። ግራ ገባኝ። ግን በቃ አሁንም ማድረግ ስላለብኝ ነገሮችን እየካሄድኩ መጣሁ። መጽሐፎቹን ማንበብ መተግበር ጀመርኩኝ። መጽሐፍ ማንበብ ያልኩ ሲሄድ የሆነ ግዴለሽ ህይወት ውስጥ ገባኝ። በቃ ኖርኩም ሞትኩም የምትለው አይነት ነገር አለ። ገንዘብ ብቻ ሀሳብ የሚሆን እንደዚህ አይነት ህይወት ውስጥ ገባሁ። እንደዚህ አይነት ገንዘብ ብቻ ሀሳብ ሲሆን ምን መሰለ እነሱ ኢላማ ውስጥ ገባ ማለት ነው። እነሱ ሀሳባቸው ምን መሰለ አምላክን ፈጣሪን እግዚአብሔርን ጥለ ገንዘብን ብቻ እንድታስብ ነው። ገንዘብ ራሱን የቻለ አምላክ ነው። ገብቷል? ገንዘብ ራሱን የቻለ አምላክ ነው ስለ ገንዘብን አመለክ ማለት ሰይጣንን አመለክ ማለት ነው። ፈጣሪን ማመስገን ተተ ወደ ገንዘብ ካተኮርክ እነሱ አላማቸውን አግኝተዋል ማለት ነው። አምላክን እንድታመሰግን አይፈልጉም። እግዚአብሔርን እንድታመሰግን አይፈልጉም። ገንዘብ ላይ እንድታተኮር ነው የሚፈልጉት። ያንን ነው በቃ እነሱ እኔ ላይ ያሳኩት። ገብቷል? ገንዘብን ብቻ እንዳሯሩጥ ነበር ያደረጉኝ። አምልኳቸውም ስለ ቁስ ነው፣ ስለ እንትን ነው፣ ይሰጣል ነው። ገብቷል? እንደዚህ አይነት ህይወት ውስጥ ነበር የገባሁት። በጣም ሞት ለኔ ቅርቤ ነበረች። ሁሌ ተኝቼ የምነሳ አይመስለኝም። በዛው ሞቼ መቀር ነበር የሚመስለኝ። እንደዚህ አይነት ህይወት ውስጥ ገባሁኝ። ዘፋኝ አርቲስት ሁሉም ሲመጣ እዛ አብሮኝ ነው ማያቸው ሲሰግዱ ምን ሲሉ ምናምን ገረመኝ። በቃ እኔ ኢትዮጵያ ውስጥ ይሄን ያህል ብዙ ማህበርተኛ ያለ አይመስልም፣ ግን በቃ ብዙ ማህበርተኞች አሉት። በጣም ብዙ ወጣት አሁን ሳያቆም የሚያረጋቸው ልብሶች፣ የሚጠቀማቸው ፋሽኖች፣ በጣም ብዙ ነገሮች እነሱ እንዳለ የመጡት ከዛ ነው። ከትልትል ልብስ እንኳን መጽሐፋቸው ላይ አለ። ስለ ትልትል ይጻፋል። ወንድ ልጅ ስለሚያረጋው ጆሮ ጌጥ አሁን ወጣቱ ከሽቶ አንግል እንኳን የሚጠቀሙት ሽቶ አለ። አሁን ብዙዎች የሚጠቀሙት አሁን ኢትዮጵያ ላይ ዶልቼ ጋባና ይባላል። ዶልቼ ጋባና ማለት እነሱ ይጠቀሙታል። ገብቷል?
የነሱ ብራንድ ነው እና እነሱ የሚጠቀሙት የራሳቸውን ነገር ነው እና ያን ነገር ነው ወደ ህዝቡ የሚያመጡት ያንን ነው ያያረጉ ያሉት እነሱ እና ህዝቡም ወጣቱም ብራንድ እየመሰለው ይጠቀመዋል በዛ መልክ ነው ሰው እያስወጣ ያለው እና በዛ ህይወት ውስጥ ነበርኩኝ ያንን ነገር እያረኩኝ ኦልሞስት ወራት ተቆጠረ ያመለከ ከነሱ ጋር አብረን እንትን ይያል አብሬ ይርኩኝ ግን ይሄ እናደርግልሃለን ያሉህንም ነገሮች ያደረጉልህ ነበር አላረጉልኝ ቀጣይ ሌቭል ነበር ያን ነገር አድርጌ ወደ ቀጣይ ሌቭል ስገባ ነው እንሰጣለን አለ ከዛ ላይ ህይወቴ ምን መሰለ ሙሉ ለሙሉ ጨለማ ሆነ ለስራ ራስ ለፍቶ ለመለወጥ ምናምን አላ ያ ነገር ቀረ ምንም ላረግ አልቻልኩም ግን ሁሌም በቃ ቤተሰብ አይኔ ላይ ነው ገብቷል ለቤተሰብ ምንም እያረኩ እንዳልሆነ ገብቶኛል ምንም እያረኩ አልነበረም በሰዓቱ እነሱ ምን መሰለ ካህን አላቸው የካህን አለቃ አላቸው ደረጃ አላቸው ገብቷል በራሳቸው አኬር ነው የሚሄዱት እና በእያንዳንዱ ቀን ከ150 እስከ 300 ሰው ይቀላቀላቸዋል ይሄ ማለት በቀን ማለት ነው ይሄ ማለት ምን ያህል እየሰፉ እየሄዱ እንደሆነ ማየት ይችላል በቀን 150 ወጣት አገኙ ማለት እነዚህ ሰዎች በአመት ምን ያህል ሜምበር ነው የሚያገኙት ገብቷል ወጣቱ ትውልድ ወዴት እየሄደ እንደሆነ መረዳት ይችላል በጣም ተስፋ የቆረጠው ትውልድ በጣም እየበዛ እና በቀን 150 ወጣት ያገኙ ገብቷል ያ ነገር ጥያቄ ፈጠረብኝ ታዲያ እስከመቼ ነው በእንደዚህ አይነት ህይወት ውስጥ መቀጠለው ብሩንም ሳይሰጡኝ ሁለቱም ህይወቴ ዜሮ ነው መሞት እየመሰለኝ የኖር ለምንድን ነው ቢያንስ ለምን አንድ ነገር አድርጌ አልሞትም ብዬ ነበር የሰኩት አሁን በቀን ውሎ ውስጥ የነሱ አባል ሆነ በቀን ውሎ ውስጥ ምን ነበር የምታደርገው ለምሳሌ አምልኮ ካለ በዛ ውስጥ ምን ነበር የምታደርጉት ቦታውን ሳወቀው ወይ ከዛ በኋላ አሳይኩ ወይ መታመልክበትን ቦታ የትስ ነው አንዱ ማናገር ልችልኩ ስፍራው ገርጂ አካባቢ ነው ገርጂ ወደ ጃክሮስ በሚወስደው መንገድ ትላልቅ ቤቶች አሉ የሀብታም ቤቶች እዛ መደዳ ነው በጣም ብዙ አርቲስትና ሀብታም ነው የሚገባው ዘፋኞች ባለስልጣናት የነበሩ ያለፉ ባለስልጣናቶች እነሱ ነበሩና ምን መሰለ አንተ ከእንቅልፍ ትነሳለህ የተሰጠ መጽሐፍ አለ እዛ ላይ የተሰጠ የማመስገኛ ጸሎት የሚላል ያንን ነው የምትጸልየው ማታም እንደዛ ነው ቃል ላይ ደግሞ ትሄድና ከነሱ ጋር ነው የምትሰግደው ማለት ነው ያ ነው ህይወቱ በቃ ያንን ሁሉ ሳምንት ሙሉ ነው የምታደርገው ያንን ታረግና ደግሞ ውጭ ወጥተህ ሰው ይዘህ መምጣት አለብህ አዳዲስ ሰው መቀላቀል አለብህ አንተ ታስገባ ነበር አሁን ከነሱ ጋር ማለት አባሎችን እየመለመልክ ታስገባ ነበር ያ ሳምንት እኔ እንደነገርኩ ሆነ ብዙ ተናግሮ ማሳመን ችሎታ የለኝም ከሰው ጋር ብዙ አላወራ ከዙዋላ ግን ምን መሰለ የሆነ ቀን በጣም ብሩ አስፈልገኝ ብሩ ሲያስፈልገኝ ካህን አለ ካህኑን ይርኩና ቃል የገባችሁልኝ ነገር መች ነው የምትፈጽሙልኝ ብዬ ጠየቅኩት ከዛ ሊሚት አለ ይሄ ሊሚት ምንድነው የሰው ወደዚህ ማህበር መቀላቀል አለበት ሄደ እና ያን ያህል ሰው አቀላቅለው ቀጣይ ምዕራፍ ላይ ሲገባ ነው ብሩ የሚሰጣል መጀመሪያ ሌላ ቀጣይ ምዕራፍ ብለው ነበር ያስገቡኝ አሁንም ግን ቀጣይ ምዕራፍ ነው ያሉኝ ያሉት ያለኝ አማራጭ አንድ ገብቼበታል እምመለስ መስሎ ስላልታየኝ እሺ አልኩት ከዛ ኋላ መጣ ያልኩን መጽሐፍ አመጣልኝ ኢሉሚናቲ የሚለው እዛ ላይ አርጎ ነበር ሊያስመለኝ የፈለገው ከዛ ኋላ ግን እንደሚያደርግልኝ ከዛ ኋላ ጠየቅኩት አዋላይ በ3 ወር ውስጥ 50 ሰው ማስገባት አለበት አሉ እሺ ብዬ መጽሐፉ ላይ እጄን ጭኜ ልክ ቃል እንደገባውላቸው ይሄ እጄ ኤሌክትሪክ እንዴት ነው እንደያዘ ሰው አላ እንዲ ነው እጄ ተስፈንጥሮ የተነሳብኝ ከዛ ኋላ ታምነኛለህ በአንድ ወር ከ3 ቀን ውስጥ ነው 15 ሰው ነው ያሳመንኩት በመንቀሳቀስበት ስፍራ ላይ ማለት ነው 15 ሰው አሳመነ ወደ ማህበሩ እንዲቀላቀሉ ማለት ነው ወደ ማህበሩ ቀላቀልኩኝ ከዛ በፊት ግን ይሄ ማሳመን ችሎታው አልነበረኝም ከዛ ኋላ በ3 ወራት ውስጥ 50 ሰው ቀላቀልኩኝ ወደ 56 ሰው ምናምን ቀላቀልኩኝ ከዛ ኋላ መጀመሪያ ላይ ጠራሁት ያንኑ አገልጋይ ጠራሁት ከዛ ኋላ መቼ እንደሚያደርግልኝና እኔ የሚጠበቅብኝ እንደጨርስኩ ነበር የጠየቅኩት ከዛ ኋላ እርሱም ምን አለኝ የመጨረሻ ምዕራፍ ላይ መግባት እንዳለበትና በዛ ምዕራፍ መጠቃለል እንደሚችል ከዛ ኋላ መኪና ሞና 500 ሺህ ብር እንደሚሰጡኝ ነው ቃል ይገባልኝ ምንድነው አልኩት
የደም ቃል ኪዳን አለ በደም መተሳሰር አለብህ አለ። ግራ ገባኝ። ምክንያቱም በደም ከተሳሰርክ እስከ ሞት ድረስ መቼ መለየት እንደማትችል ገባኝ። ከዛ በኋላ ይህን ማድረግ እንደማልችል ነገርኩት። በደም እኔ ቃል ኪዳን ማሰር እንደማልችል ከልጅነት ጀምሮ በቤተክርስቲያን እንደነበርኩኝ ከዛ በኋላ ሙሉ በግልጽ የነሱን አርማ ነው የምታረማምደው ማለት ነው። በደም ከተሳሰርኩ በኋላ ሰላምታ ከራሱ የሚሆነው ውጭ ላይ ምናምን ይህን ሰላምታ ሊሆን ይችላል ሰላም የምትለው ሙሉ የነሱን ነው የምትጠቀመው። ገብተዋል። ፐብሊክ ይሆናል ከዛ ላይ አንተ ነገር ማለት ነው። ምንም የምትደብቀው ነገር አይሆንም። በቲሸርት ራሱ በግልጽ ነው ለጥፈ የምትዞረው። ዋጋ የሚያስከፍል ህይወት አለ። ሊያስደበድብ ሊያስገድል የሚችል ህይወት እዛ ውስጥ ነው የምትገባው። ከዛ ላይ ሙሉ መንፈስ ነው የሚያርፍበት። ገብተዋል። ሙሉ መንፈሱ ነው አንተን የሚያንቀሳቅስክ። እንደዛ አለኝ። ፈቃደኛ እንደማልሆን ነገርኩት። አስብበት አለኝ። በጣም ብዙ ለማሰብ ሞከርኩኝ። አይምሮዬ ሊፈቅድልኝ አልቻለም። ምክንያቱም ለቤተሰቤን ምን ያህል ዋጋ እንደሚያስከፍል አውቀዋለሁ። ከዛ በእኔና በእናቴ የለፋውን ያህል ቤተሰቤ ድጋሚ እንዲለፋ አልፈለኩ። ማሰቃየት አልፈለኩ። በቃ አልፈለግም ብዬ ወጣሁ ከዛ ማህበር። ከወጣሁም በኋላ ግን ምን መሰለ ያለው ህይወቴ እንዳለ ዝብርቅርቅ አለ። ቀን በቀን ቴክስት ይልኩልኛል። የማስፈራራት እንገላለን፣ ነፍስ በእጃችን ነች ይሉኛል። እንዴት ነው ቀን በቀን የምታረገውን አላ እማረገው አሁን እያረኳትን ያለችዋን ነገር እያንዳንዷን ይነግሩኛል፣ ቴክስት ያደርጉልኛል እንደሚከታተሉኝ። ህይወቴ በጣም አረገው ማለት መሄድ አቆም። ከዛ በኋላ ወደ አምልኮም ከነሱም ጋር መገናኘት አቆመህ ነበር? አቆምኩኝ። ያው ኢሚዲየትሊ ነው ያቆምኩት። ማረጋቸው ነገሮች በደም ፈርም ሲሉ አዎ አላረገውም አልኩኝ። ኢሚዲየትሊ ማረጋቸው ነገሮች ተውኩኝ። ታውኩ ስለ ሙሉ ለሙሉ ታውኩኝ። መጽሐፋቸውን ታውኩ። መጽሐፉን ሰብስቤ አቃጠልኩ። የሰጡኝ ልብሶቹ እያንዳንዷን ነገር ታውኩኝ ማለት ነው። አቃጠልኩኝ ሁሉን ነገር። ከዛ በኋላ ግን በእያንዳንዱ ነገር በየስልክ ይልኩብኛል፣ ቴክስት ያደርጉልኛል እንደሚከታተሉኝ ምናምን። በጣም መረረኝ። የቀረኝ ስልኬን ቀየርኩ። የበፊቴን ዘጋውኝ። አዲስ ሲም ከፈትኩኝ። አዲስ ፌስቡክ አካውንት ከፈትኩኝ። ህይወት እንደ አዲስ ለመጀመር ስለፋ ኖርማል ቴክስት ገባልኝ። አሁንም አንተ ብትሆነኝ ነህ አሉ። በአዲሱም ሲም እነሱ በአዲሱም ሲም ላኩብኝ። ምን ያህል በቅርብ እየተከታተሉኝ እንደሆነ ማለት ነው። በጣም ነበር የሚሉክ ምንድነው የሚሉክ? እንድመለስ ነው እነሱ። ከኛ መውጣት አትችልም ነው የሚሉት። ተመለስ አይነት። ከዛ በኋላ አንድ ቀን ወደ እቤት እየገባው ያለ አስፋልት ተሻግሮ ያ የመጀመሪያ ቀን ያመጣኝ ሰውዬ ተሻግረው ቆመዋል። አየኝ። ምንም አላለኝም። እጁን ወጣ አድርጎ እንዲህ ብሎ ሄደ። ማስተውሳት እሷን ብቻ ነው ለመጨረሻ ጊዜ ያዩዋቸው። ከዛ በኋላ እንቅልፍ አጣሁ። እንቅልፍ ስተኛ ጭንቀት ነው እምነሳ አይመስለኝም። ውጭ ስወጣ ተከታትለው የሚገሉኝ ነው የሚመስለኝ። እያንዳንዷ እርምጃ ሰቀቀን ሆነች። በጣም ብዙ ዋጋ ከፈልኩኝ። አንዳንዴ ቁጭ ከቤተሰብ ጋር እያወራሁ ደንግጬ ጮክ ያወራል። ቤተሰብ እስኪደነግጥ ድረስ የአእምሮ ህመም ያለብኝ እስኪመስል ድረስ ቤተሰብ እስኪጨነቅ ድረስ በጣም ብዙ ዋጋ ከፈልኩኝ። ታክሲ መሳፈር ተውኩኝ። ምክንያቱም ታክሲ እነሱ ነበር የሚመስሉኝ። በቃ ህዝብ የበዛበት ቦታ ጋር ነው እንጂ ጭራ ያለ ቦታ ላይ መሄድ ተውኩኝ። ብቻ ምን አጠቃላይ በጣም ብዙ ዋጋ እየከፈልኩ መጣሁ። ከዛ በኋላ አስተውሳለሁ አንድ ቀን ማለዳ ላይ ነው ወደ 4 ሰዓት አካባቢ ላይ ነውና ግቢ ውስጥ ሃይማኖታዊ ነገር እያወሩ ነበረ። ስለ ቤተክርስቲያን እያወሩ ነበረ። የዛለት አስተውሳለሁ ማርያም ነበረች። የዛለት ሁሉም ቤተክርስቲያን ደርሰው የሚመጡበት ሰዓት ነበረ። ከዛ በኋላ ከቤት ለመውጣት ሞከርኩኝ። ልክ ስወጣ እንደ አጋጣሚ ደግሞ አካባቢያችን ላይ ማርያም ቤተክርስቲያን አለች እና ሁሉም ሰፈሩ ተጨናንቋል። በቃ መመለስ እንዳለብኝ ገባኝ። ወደ ፈጠረኝ ወደ አምላኬ ወደ እግዚአብሔር መመለስ እንዳለብኝ ገባኝ። ምክንያቱም ከሱ ውጭ ማንም ረፍት ሊሰጠኝ እንደማይችል አውቀዋለሁ። እግዚአብሔር ነው ሰላምን ሊሰጥ የሚችለው። ከእግዚአብሔር ውጭ ማንም ሰላምን ሊሰጠኝ እንደማይችል ገባኝ። በቃ አንድና አንድ መፍትሄ የኔ በሕክምና የሚፈታ አይደለም። የኔ በሆነ ነገር የሚርቀኝ አይደለም። በእግዚአብሔር ነው የኔ ነገር እጅ ያለው። በመድኃኒዓለም እጅ ነው ያለው የኔ ነገር። ገብቷል። ስለዚህ
ወደ ሃይማኖት ስፍራ መቅረብ አለብኝ ወደ አምላኬ መቅረብ አለብኝ ስለዚህ ወደ ጸበል ሄድኩኝ አቅራቢያዬ ጸበል ነበረ ተጠመኩኝ በዛው መከታተል ጀመርኩ በቋሚነት ጧት መጠመቅ ጀመርኩኝ እግዚአብሔር ይመስገን ከእንደዚህ አይነት ህይወት እየራኩ መጣሁ ያስጨነቀኝ ያስፈራኝ የነበረው ነገር ሁሉ እየሸሸ መምጣት ጀመረ እየተወኝ መምጣት ጀመረ አሁን እኔ ለኔ አይደለም ማስበው ገብቷል እኔ እግዚአብሔር ይመስገን ክብር ለመድኃኒዓለም እግዚአብሔር ይመስገን መድኃኒዓለም ረዳኝ ከእንደዚህ አይነት ህይወት ራኩ ንስሐ የገባው ቀን ሁሉን ነገር የተናዘዝኩ ቀን ለንስሐ አባቴ ሁሉ ነገር በቃ ለኔ ቀለለ ነፍሴ ባዶ ሆነች ገብቷል ወይ ቴክስት ሚልኩልኝ ቀረ እንደዚህ አይነት ግንኙነቶች እንዳለ ራቁ አዲስ ንጹህ ሰው አለ ያ ስሜት እየተሰማኝ መጣ እኔ እንደዚህ ሆናለሁ ነፃ ሆናለሁ ብዬ አላሰብኩም የእውነት ፈጣሪ ረዳኝ ነፃ ወጣሁ አሁን ላይ ገርማል ለኔ አይደለም ማስበው በእንደዚህ አይነት ህይወት ውስጥ ያሉ ወጣቶች የሚመላለሱ ገንዘብን ጥቅምን ፍለጋ የገቡ ወጣቶች በጣም ብዙ ወጣቶች ሌላውን ደግሞ ምን መሰለ ሳያውቁ የማይታወቅ ብራንድ ልብስ የሚለብሱ ብራንድ መስሏቸው የሚጠቀሙ የተለያዩ የአንገት ሐብሎች የእጅ ሰዓቶች ሽቶዎች ጆሮ ጌጦች እኛ ላናቃቸው እንችላለን እነሱ ግን እያንዳንዱ ትርጉም አላቸው እና እዚህ ላይ እኔ መልእክት ማስተላለፍ የምፈልገው አባካችሁ በቃ ስንገዛ የምንገዛው ነው በጣም ልብ ብለን ማየት አለብን ትርጉሙ ምንድነው ለምንድነው የተመረተው ሳናቀ እነሱን ነገር እያረግን ነው እኛ እነሱን ማውገዝ ነው ያለብን ገብቷል ይሄዱትም እዛ ማህበርም የተቀላቀሉ ካሉ በጸሎት መመለስ አለብን ፍቅር ሰተን ወደ መድኃኒዓለም ማምጣት አለብን እነሱ ወደ እግዚአብሔር መመለስ አለብን ገብቷል በጣም ብዙ ወጣት እያጣን ያለ ነው አሁን ያለነው እርስ በርስ መባላታችን እርስ በርስ ግጭታችንን ሳይሆን እሱ ነገር ሁሉ እንትተን እያጣን ያለው ወጣት አለ ገብቷል በተለያዩ ሱስ በተለያዩ ብዙ ችግሮች እያጣናቸው ያሉ ወጣቶች አሉ እነዛን ወጣቶች መመለስ አለብን ለነሱ ነው እኔ አሁን ትላንትና ለኔ ስጋት ነበራ እኔ አሁን ክብር ለመድኃኒዓለም አሁን እኔ ተመልሻለሁ ወደ እግዚአብሔር ገብቷል አሁን የሚያሳስቡኝ እዚህ ያሉት ናቸው የነሱ ህይወት ነው የሚያሳዝነኝ እነሱ እንዴት ማስመለጥ እንዳለብን ነው እኔ ማስበው ገብቷል በጣም አምላኬን ማመስገን ፈልጋለሁ ነገ ደግሞ መድኃኒዓለም ረድቶኝ አንድ ቀን ሊሆን ይችላል እኔ ፊቱ ላይ ደስታ ካየኝ በቂ ነው ህይወቱን እንኳን መለወጥ ባልችል ወደ ሀብት ደረጃ ባላመጣው ቢያንስ ደስተኛው ነው ካየሁት ለኔ በቂ ነው ገብቷል ሌላ ደግሞ በጣም ይቅርታ ማለት መፈልጋቸው ሰዎች አሉ እኔ ነይታው እኔ አዋርቻቸው እኔ ነግሬያቸው ወደዛ ማህበር ይገቡ እነሱም በጣም ይቅርታ ማለት ፈልጋለሁ እንዲወጡ የቻልኩትን ያህል ሞክራለሁ ያቅሜን ያለሞ ጸሎት አደርጋለሁ እንዲወጡ ግን በጣም ምኞቴ ነው የቻልኩትን ያህል አደርጋለሁ የእውነት ከምል በላይ ነው የማረገው ትጋት የቻልኩትን ያህል ላገኛቸው ሞክራለሁ ከጎናቸው አብሬ ለቆሜ በጸሎት ሊሆን ይችላል በምክር ሊሆን ይችላል እግዚአብሔር ከረዳኝ ለመመለስ ሞክራለሁ እና በጣም ይቅርታ ማለት ፈልጋለሁ ይሄን ቪዲዮ የሚመለከቱ ደግሞ ብዙ ወጣቶች ሊኖር ይችላሉና እባካችሁ በቃ ጊዜ ማጣትና የተለያዩ ስሜታዊነት ያልፋል አንዳንዴ ዝቅ ብለን ማለፍና ጸጥ ብለን ማለፍ ነው የመሰለ ነገር የለም ፈጣሪ ምንም ነገር ሲያመጣ ለመልካም ነው ገብቷል እኛ ሰው ሆነን ስንፈጠር የኮምፎርት ዞን ውስጥ እንድንኖር አይደለም ገብቷል እንዴት ነው መርከብ ስትሰራኩ ለባህር ዳርቻ አይደለም ለማዕበል ነው የተሰራችሁ ገብቷል እኛም ስንፈጠር ያለ ፈተና ያለ ቻሌንጅ እንድንኖር አይደለም ፈተና ሊኖር ይችላል እና አንዳንዴ ዝቅ ብለን አመስግነን ማለፍ አለብን ፈጣሪ ፈተና ቢኖርም ባይኖርም አለ ገብቷል እሱን ነው የተረዳሁት ፈጣሪ ስለሚወደኝ መልሶኛል መድኃኒዓለምን አመሰግናለሁ በጣም ነው ደስ የሚለው ከዚህ መውጣት መቻል ስለዚህ አሁን ምንም አይነት ዛቻም ማስፈራሪያም እየደረሰበት አይደለም አዎ
አዎ እግዚአብሔር ይመስገን በአሁን ሰዓት ላይ ምንም በዙሪያ የሚያስፈራራ ነገር የለም ክብር ለመድኃኒዓለም ይሁን እኔ ነገር ያለው ፈጣሪ ስለሚወደን ነው ያወጣኝ ገብቷል ፈጣሪ የእውነት ይወደኛል እኔ ከኔ በላይ ማንም ምስክር ሊሆን አይችልም ከሱ ውጭ ማንም ሊያወጣኝ አይችልም ከዚህ ህይወት ገብቷል የእናቴንና የአባቴን ጸሎት አይቶ ነው ያወጣኝ ካሁን በኋላ ደግሞ ያለኝ ገና ወጣት ነኝ አውቃለሁ የቻልኩትን ያህል ሮጬ የቤተሰቤን ደግሞ ለመርዳት ካሁን በኋላ ያለኝ ጊዜ እንጠቀማለሁ ለቤተሰቤ ደስታ መሆኛ ምክንያት ለመሆን ካሁን በኋላ ያለኝ ጊዜ እጠቀማለሁ አሁን ይሄን ፕሮግራም ስናዘጋጅኛ አንድም አንተ ካለበት ችግሮች ማውጣት ከባለ ታሪኮቻችን ያለባቸው ችግር ማውጣት ሁለቱም ደግሞ ተመልካቾቻችንን ለማስተማር ነውና አንተም ተመልካቾች ላገዘ ብለው ይመጡ ወይም ደግሞ አንተ የምትፈልገው መገዛ ካለ በሐሳብም ጀምሮ ከማማከርም ጀምሮ ምን የተገዛዎችን ትፈልጋለህ ላይ እኔ በአሁን ሰዓት ላይ ይሄ ነው የምልህ ነገር የለም ገብቷል ተረድተኛል ፈጣሪ ወዶ ፈቅዶ ከዛ ህይወት አውጥቶኛል ደስተኛ ህይወትን ሰጥቶኛል ምንም እንኳን ቢሆን በአሁን ሰዓት ላይ ከእናቴና ከአባቴ ጋር ደስተኛ ሆኜ እየኖርኩ ነው ያለሁት ገብቷል ካሁን በኋላ ቤተሰቤን ማስደሰት ነው የምችለው ለቤተሰቤ ደስተኛ መሆኛ መንገድ ነው የምፈልገው በቃ እኔ የምፈልገው ህዝቡ ከጎኔ ሆኖ በጸሎት ለቤተሰቤ ደስታ እንደሆን ሁሉም በጸሎቱ እንዲያስበኝ አብሮኝ እንዲቆም ነው የምለው ተመልካቾቻችን ዛሬ ፕሮግራማችን የሚመስል ነበር እንደሰማችሁት ባለ ታሪካችን ያለፈበትን የህይወት ወጣሮች አጫውቶናል እንዴት ወደዚህ ማህበር እንደገባ ለሳስገብቶ ምንድነው ያለው የሚለው ነገር በሙሉ ነግሮናል እንግዲህ ይህን ፕሮግራም ስናዘጋጅ አንድም ለማስተማር ነው ተመልካቾቻችንና በተሳሳተ መንገድ ልትሄዱ ያላችሁ ካላችሁ እንዲሁም ደግሞ ለመሄድም ሐሳብ ያላችሁ ካላችሁ ምንድነው እውነታው የሚለው ነገር እንግዲህ ዛሬ ባለ ታሪካችን ይዞላችሁ ቀርቧል ያለፈበትን ሁሉ አጫውቶናልና እንደምትማሩበት ተስፋ እናደርጋለን የዛሬ ፕሮግራማችን ይመስል ነበር ባለ ታሪካችን የምትሰጡት ምክር ካለ ሐሳብ ካለ ከስር ኮሜንት ላይ እንጽፉልን እንዲሁም ደግሞ ፕሮግራማችን ሰብስክራይብ በማድረግና ቻናላችን ሰብስክራይብ በማድረግና ፕሮግራማችን ላይክ በማድረግ ለፕሮግራሙ ቀጣይነት እንድታግዙን እንጠይቃለን የዛሬ ፕሮግራማችን ይሄንን ይመስል ነበር አብራችሁን ስለነበራችሁን ከልብ እናመሰግናለን